የሰው አሽከር ነበር በዛ ወቅት ሲሶ እርቦ የሚነጠቅበት ነበር ያ እንዲቀር ነው የፈለገው አሁንም የሚጠይቀው ነገር ይሄ ነው አሁንም የሚጠይቀው ነገር መሬቴን ለህንዶች ለቻይኒዞች አትስጡ በራሴ መሬት ላይ አርሼ እኔ ልኑርበት የኔ መንግስት ኃላፊነት እንዴት አሳምሬ እንደማሳድገው እንዴት የበለጠ እንደማታርፍ ፖሊሲና ድጋፍ መስጠት ነው አንዱ የኢኮኖሚ ጥያቄ ነው ሁለተኛ የነበረው ጥያቄ የማንነት የቋንቋ ነው የማንነት የቋንቋ ጥያቄ ነው የኔ ባህል የኔ ቋንቋ እኔን ዲፋይን ለማድረግ እኔን ለኔ ይሰራልኛል በሀገሬ በቄ ላይ እርስ በርስ በመናረጋው ግንኙነት ላይ በቋንቋችን መጠቀም መብታችን ነው የኛ ቋንቋ ከማንም በታች አይደለም የሚል ጥያቄ ነው ያጋም የሶስተኛው ጥያቄ በሀገሬ ላይ በሰፈሬ ላይ ራሴን ማስተዳደር ያለብኝ እኔ ነኝ ነው በሀገሬ ላይ ነኝ ማስተዳደር የሰልፍ ሩል ጥያቄ ነኝ ሶስቱን ጥያቄ ነው እዚህ ሶስቱ ጥያቄዎች ላይ there shall be no negotiation በቃ ምንም አይነት ኮምፕሮማይዝ መኖር የለበትም ነው ከዛ በኋላ ቤስት ሊሆን የሚችለው ያለውን ሀገር ከሌላው ጋር አሰማምረን ለኛም የምትሆን ለያም የምትሆን ሀገር እንገመገንባቱ ይቻላል ወይስ የራሳችንን ቤት ማሳመር አለብን የራሳችን ብቻ መገንባት አለብን የሚል በተወሰነ ደረጃ ግን አንድ ዛሬም ትላንትና ኦሮሞዎችን የሚያስማማ ጥያቄ ነበር እነዚህ ሶስቱ ጥያቄዎች ላይ there shall be no negotiation በቃ ምንም አይነት ኮምፕሮማይዝ መኖር የለበትም ነው ጥያቄ ምንም እንትን የለም በኦሮሚያ ላይ ከዛ በኋላ አብሮ ካለው ማህበረሰብ ጋር እንዴት ይሁን የሚለው እንደውም የፖለቲካ ጥያቄ አይደለም የኢኮኖሚ ጥያቄ ነው በራስህ ሀገር ላይ በራስህ ማህበረሰብ ላይ በራስህ ሀገር ውስጥ የራስን ጉዳይ ከቁጥጥር ውስጥ ካስገባ በኋላ ለሴኩሪቲ ጉዳዮች ለኢኮኖሚ ጉዳዮች ለማህበራዊ ጉዳዮች የሚሻልህ ከሌላው ሀገር ጋር ከሌላው ህዝብ ጋር አብሮ መኖሩ ነው እርሶ ኦሮሞነት መገለጫ ብቻውን እርሶን አይገልጽም ኦሮሞ ኬንያዎች አሉ እርሶ ኦሮሞ ኬንያዊ አይደለም እርሶ ኦሮሞ ኢትዮጵያዊ ነው ስለዚህ በኢትዮጵያነት ብቻ አይገለጹም በኦሮሞነት ብቻ አይገለጹም አንዱ ከሌላው ተነጥሎ አይሄድም እንደዚህ አይነት አስተሳሰብ ነው እየሰፈነ የመጣው ጥሩ ኢትዮጵያዊ ለመሆን መጥፎ ኦሮሞ መሆን አይጠይቅም ኦሮሞነትን መካድ አይጠይቅም የኦሮሞ ባህልን ማንቋሸሽ አይጠይቅም ኦሮሞነትን መካድ አይጠይቅም በጣም ጥሩ ኦሮሞ ሆኖ በጣም ጥሩ ኢትዮጵያዊ መሆን ይችላል እንዲያውም አንዱ ከሌላው ውጪ ሊመጣ አይችልም በተግባርም እየታየ ያለው ይሄው ነው ከዚህ በፊት የኦሮሞነት ጉዳይ በጠቅላላ እንዳይነሳ ምክንያቱም አገሪቱን ይበትናታል ይባል በነበረበት ወቅት ውስጡን የመነጣጠል ስሜትና መንፈስ በከፍተኛ መጠን ያደገበት ሁኔታ ነው የነበረው ደርግ የወደቀ ለት የነበረው የመገነጣጠል ስሜት በኦሮሚያም ሆነ በሌላው የአገሪቱ አካባቢ እና አሁን ያለው ስሜት በጣም የተለያየ ነው አሁን ህብረተሰቡ ሰክኗል ኦሮሞነቱን ለማረጋገጥ ኢትዮጵያ መሆኑን ማቋረጥ እንደማያስፈልገው በተጨባጭ አይቷል ይልቁንም የዳቦ መብት ሳለህ ያንን ዳቦ ብቻ አሳይቶ ይሄው ዳቦ አለ መብላት ይችላል ብሎ ዛጋ ማስቀመጥ እና አክቹአሊ አንተ ወስደው መብላት የተለያየ ነው የቋንቋን ጥያቄ በተወሰደው አዎ ሰው ይማርበታል ቋንቋውን ለማሳደግ ቋንቋውን ለማሳመር እንደፈለገ ሊትሬቸሩን ለማስፋፋት አሁን መብቱ የለም አንድ የኦሮሞ ነፃ ጋዜጣ የለም ኢትዮጵያ ውስጥ አንድ የኦሮሞ መጽሐፍቶች አይታተሙም አንደርግራውንድ ዛሬ የሚታተሙት አንድም የለም ኦኬ ከዚህ የተነሳ የመሬት ጉዳይ ውሰድ ስለዚህ ቋንቋ ሳይሆን የዲሞክራሲ ጥያቄ ነው የሆነው ማለት ነው እንደሱ ጥያቄ ነው ምክንያቱም ቋንቋን ለማሳደግ የሪሶርስ አሎኬሽን አስፈላጊ ነው የሚሆነው ፖሊሲ ቋንቋውን ለማሳደግ ፖሊሲውን ማውጣት መቻል አለበት ለዛ ፖሊሲ ኢምፕሊሜንቴሽን ሪሶርስ አሎኬት ማድረግ መቻል አለበት ይሄን ማድረግ የምትችለው ስልጣን ስትይዝ ነው ያን ስልጣን አልያዘም ፌደራሊዝም ኦሮሞን የጠቀመው ነገር አለ የጎዳው ነገር አለ የጠቀመው ነገር ምንድነው አትሊስት ሲምቦሊካሊ የቋንቋና የሀገር ባለቤትነት መብት ተመለሱ ፕራክቲካሊ ግን ወያኔ የጠቀመው ነገር አለ ምንድነው ይሄው ቀድሞ የነበሩ ስርዓቶች በራሳቸው ሰው ሀገር ህዝብን ያስተዳድሩ ነበር አሁን ደግሞ በራስህ ሰው በራስህ ጀሉ መከኛ ነው ፊት ይላል ኦሮሞ ይሄ ምንድነው የመጥረቢያ ላይ የሚገባው ጀንጎሎ አለ አይደለም
በሱ ላይ ፋስ ከቶ ነው ሰው እንትሩ የሚጣርገውና አሁንም እንዳው ጨቋኙ ከህዝቡ እንዲሸፈን ያደረገው ፌደራሊዝም እና መብት ተሰጥቶ አየ በነገራችን ላይ there is granting of rights and enjoyment of rights grant መብት ስለተሰጠ enjoyment ታደርጋለህ ማለት ነው ስለዚህ ስልጣን የመሬት ጥያቄ ውስጥ ነው ለምሳሌ የመሬት ጥያቄ 7475 ነው የተመለሰው ግን ያ መሬት ለገበሬው ስለተሰጠ ብቻ ቀጣይ ነገር መኖር አለበት መሬቱ መልማት አለበት መሬቱ ማድረግ መቻል አለበት ለዛ ህዝብ የሚያስብ ለዛ ህዝብ የሚሆን መንግስት ያ ህዝብ የሚሆን ማለት ኦሮሞ ስለሆነ አይደለም ያ ህዝብ የሚመርጠው በዛ ህዝብ ላይ ዲፔንደንት ሆነ ለዛ ህዝብ የሚያስብ መንግስት መኖር መቻል አለበት ለነሱ የሚሆን ፖሊሲ አውጥቶ ያን ፖሊሲ ስራ ላይ ለማስፈጸም የሚሰራ ሪሶርስ አሎኬት የሚያደርግ ስርዓት መኖር ነበርበት ያ አልሆነ በደር ጊዜ አሁን ደግሞ የመሬት በመሬት ረገድ ያገኘነው የተጎናጸፈው ድል እየተሸረሸረ ነው ያለው አይደለም ያገኘናትን ሁለት ጥማድ መሬት መጠቀም ብቻ አይደለም መጠቀም አለ መቻል በአግባቡ አለ መጠቀም ብቻ አይደለም እነሱም እየተወሰዱ ለባድ እየሰጡ ያለበት ሁኔታ ነው ያለው ሪቨርሳል ነው ማለት ነው እየሆነ ያለው ስለዚህ ሲምቦሊክ መልሶቹ እንዳሉ ሆነው እነሱን እያጠናከሩ የአግባቡ የሆነው የፖለቲካል ፓወር ካሊያስክ በሰለ በፖለቲካ ውስጥ ፖለቲካል ፓወር ነው ወሳኙ ፖለቲካል ፓወር ካሊያስክ በስተቀር ምንም ነገር ማለት ነው አስም ያፈናቅለውና የሚበጣጠሰው ነገር አይደለም ምክንያት አለው ተፈላጊ የሚሆንበትና ጠንከራ የሚሆንበት መሰረታዊ ምክንያት አለው ስሜት አይደለም ነባራዊ ሁኔታ ነው የመጀመሪያው ጉዳይ ነው ሁለተኛው ጉዳይ ኢትዮጵያዊነት ህብረታችን አንድነታችን በልዩነታችን ላይ ተመሰረተ ነው በሃይማኖት የተለያየን በብሔር ብሔረሰብ የተለያየን በጾታ በእድሜ የተለያየን ኢትዮጵያዊነታችን ይሄንን ማስተናገድ የማይችል ከሆነ ይሄንን የማያከብር ሴሌብሬት የማያደርግ ከሆነ የጥንካሬው ምንጭ ይደርቃል ሞኖክሮም አንድ ቀለም አንድ ባህል አንድ ቋንቋ አንድ ሃይማኖት ስላለን አንድ ህዝብ የምንሆን ከሆነ ኢትዮጵያ እንደዛ አይደለች ልዩነታችን የጥንካሬያችን ምንጭ እንዲሆን ከተፈለገ ግን ይሄንን ልዩነት ለማስተናገድ ለማቀፍ መቻል አለብን ስለዚህ ሙስሊም ኢትዮጵያዊ ክርስቲያን ኢትዮጵያዊ ሁሉም ኢትዮጵያዊ ናቸው ሙስሊሙ ሙስሊም ሆኖ ያቆራዋል ክርስቲያኑ ክርስቲያን ሆኖ ያቆራዋል በሙስሊምና በክርስቲያን መካከል ዲሞክራሲያዊ ግንኙነት ይኖራል በተለያዩ ብሔረሰቦችም እንደዛው ወጣትና የእድሜ ባለጸጎችም እንደዛው ወንዶችና ሴቶችም በኩልነት ላይ ተመሰረተ ግን ሊለጠጥ አይችልም በኦሮሞ ህዝብና በአሁን ባለው ስርዓት መካከል የአይዲዮሎጂ ልዩነት አይደለም ያለው ልዩነት በጣም ቀላል ነው ኢትዮጵያ ውስጥ ፌደራሊዝም ሲመጣ አብሶሉት ሱፐሪዮሪቲ የነበረው ኢህአዴግ ነበር ህወሓትና ሻቢያ ነበሩ ሌላው ምንም ነገር አልነበረውም የሌላውን ሐሳብ ለማካተት ያልፈለጉት አሮጋንት ስለሆኑ ብቻ አይደለም ስለማያስፈልጋቸው ነው እንቢ ካሉ ምን ታመጣለ ስለዚህ አሁንም ቢሆን ያለው ፌደራሊዝም አደጋ ሊኖረው ይችላል ያመጣቸው ጥሩ ነገሮች አሉ ፌደራሊዝምንና አምባገነናዊ ስርዓትን ስትቀላቅለው አደገኛ ሁኔታ ነው የምትፈጥረው ለምን መሰለ በአንድ ወልኩ ያ የስትራክቸራል ክልላዊ አወቃቀሩ ማንነት በጣም ጎልቶ እንዲመጣ ህዝቡ በጣም አዌር እንዲያደርግ በክልል ደረጃ ስትራክቸሩ የኮሌክቲቭ ኢንተረስት ዲፌንድ እና ዲፋይን የሚያደርግ ስትራክቸር ተቋም እንዲፈጠር ያደርጋል በሌላ መልኩ ግን ይሄ በተቋም የተሳሰረ ብሔር ደግሞ የበይ ተመልካች እንዲሆን ያደርጋል ስለዚህ ምን ይሆናል ማከሉ ላይ ያለው ሴንተሩ ከተዳከመ ህዝቡን አንድ ላይ ሊያስር የሚችል ምንም ነገር የለም ማለት ነው ዲሞክራሲ ካለ ጽንፈኛ ሐሳቦች በውድድር በክርክር ሊወድቁ ይችላሉ ገበያው ላይ ይታያሉ አለበለዚያ ግን እንደዚህ በታፈነበት ወልክ ጽንፈኛ አመለካከቶች እየወጡ የሚሄዱበት ሂደት አለና ኢንዶኔዥያ ዘገባው ዩጎዝላቪያና ሶቪየት ውስጥ የተፈጠረው ነገር ይሄ ነው ፌደራሊዝም የካልቸራል መብትና የሰልፍ ሩል ሰጣቸው ግን ኢኮኖሚው ላይ ፖለቲካው ላይ ውሳኔ አልነበራቸው ማከል ላይ ያለችው ራሻ ስትወድቅና ኮሚኒስት ፓርቲው ሲወድቅና የቲቶ ኮሚኒስት ፓርቲ ሲወድቅ እንዳለ ተፋጠው ቀሩ ወደ መበታተንና ወደ መለያየት ሄዱ ስለዚህ ኢትዮጵያ ውስጥ ፌደራሊዝም ያመጣው ጥቅምም አለ በእኛ ላይ ያጋረጠው አደጋም በጣም ከፍተኛ ነው ይመስለኛል መሆን ያለበት ወደፊት እንግዲህ አንተ ጥያቄ ያሰፋውት መሆን ያለበት
በፍጥነት ስርዓቱን ዲሞክራታይዝ ማድረግ ነው በፍጥነት አምባገነናዊ ስርዓቶች በሶስት መልኩ ሊለወጡ ይችላሉ አንደኛው አምባገነኑ ስርዓት የአቅጣጫ ለውጥ አድርጎ አሁንስ በቃኝ ሰው ከማፈን ይቅርብኝ ብሎ ሪፎርም የሚባለው አይነት ሲያመጣ ነው ሁለተኛው ተቃዋሚው ኃይል ተጠናክሮ ያ ስርዓት በዛ መንገድ መቀጠል እንደማይችል በማሳየት የልብ ለውጥ ከመወድም አትሊስት 50% ይገልቆይ ብሎ ስርዓቱ የለውጥ እንዲያደርግ በተለይ በስርዓቱ ውስጥ ያሉ ለዛተኞች እንዲጠናከሩ የሚያደርግ ሁለተኛው ነው ሶስተኛው ስርዓቱን በመፈንገል ስርዓቱን በማወላለድ